ሰላም ቤተሰብ፣ ዛሬ ደግሞ የአስተሳሰብ ማይንድ ሴትህ ሊቀይር የሚችል እጅግ በጣም ቀላል የሆነ ግን የማናስተውለው ሁልጊዜ በላይፍ ህይወታችን የማንተገብራቸው ቀላል ነገሮች አሉ። ምንድነው? በስነ ልቦና፣ በስሜት፣ በአመለካከት፣ በአስተሳሰብ ሊቀይሩ የሚችሉ ናቸው። እነዚህ አሁን ከዚህ በታች የምጠቅስልህን ተግባራዊ የምታደርግ ከሆነ እጅግ በጣም ላይፍ ስታይልህን ሊቀይሩ የሚችሉና በጣም ቆንጆ አስተሳሰብ ሊኖርህ እንዲችል የሚያደርጉ ናቸው። እነሱም በጠዋት ተነስ ነው የሚሉት። 11 ሰዓት ላይ ትነሳለህ። ከ11 ሰዓት እስከ 11 ተኩል ጸሎት ታደርጋለህ። ከ11 ተኩል ደግሞ እስከ 12 ሰዓት መጠነኛ የአካል ብቃት እንቅስቃሴ ታደርጋለህ። ከ12 ሰዓት እስከ 1 ሰዓት ያለውን ደግሞ ሻወር ወስደህ በደንብ ተዘጋጅተህ በቂ ጊዜ ስላለህ 1 ሰዓት ወደ ስራ የምትገባ ከሆነ እጅግ በጣም ህይወትህ ያማረና የተሳካ ይሆናል። ታዲያ ይሄን ለአንድ ወር ደጋግመህ ስታደርገው ነው ልማድ ሊሆን የሚችለው። ለአንድ ወቅት አይደለም ያልኩት። ለአንድ ወር ደጋግመህ ሳታቋርጥ የምታደርገው ከሆነ እጅግ በጣም ስኬታማና እንዲሁም በዘይቤ የሚኖሩ ሰዎች ወይ ደግሞ ዘይቤያቸው ሊቀየር የሚችል ሰዎች ውስጥ ትመደባለህ ማለት ነው። ተግባራዊም ሰው ትሆናለህ። ታዲያ በቀን ውስጥም ደግሞ ለምትወደው ነገር ለቤተሰብህ፣ ለትዳርህ፣ ለባለቤትህ፣ ለልጆችህ፣ ለፈጣሪህ 1 ሰዓት መስጠትን አትርሳ። ዛሬ ምንም እውቀት የኮምፒውተር እውቀት ባይኖርህ 1 ሰዓት ግን ሁልጊዜ ለዚህ ለምትፈልገው እውቀትና አሁን ለሌለው እውቀት ጊዜህን ብትፈጅ በቀጣይ እጅግ እውቅ ችሎታ ያለው ሰው እንደምትሆን ጥናቶች ያመላክታሉ። ስለዚህ አሁን የነገርኩህን ቲፖችን በመጠቀም እስከ ወዲያኛው የአኗኗር ዘይቤህን እንድትቀይር ከወዲሁ እየጠየቁ መልካም ጊዜ እንዲሆን እመኛለሁ። መልካም መሰል ቁም ነገር የሚመች ከሆነ ደግሞ ይህን ፔጅ ፎሎ፣ ሰብስክራይብ፣ ሼር ማድረግህን እንዳትረሳ።